ያልፋል ብለን እንጂ ስደት የመረጥነው ደልቶን እኮ አይደለም ከሀገር የወጣነው። በሰው ቤት መቆየት እጅግ መራራ ነው። አማራጭ ስናጣ ችግር ሲይዘን ነው። ትምህርት ስንማር አቋርጠን የተውነው። ከሀገር ተሰደን ስደት የመጣነው በሬና መሬትን አስሽጠን የመጣነው። ችግር ለማስወገድ ራስን ለመቻል ነው። አላማን ሳይስቱ ጠንክሮ መስራት ነው። አባት የሸጠውን በእጥፍ መተካት ነው። ሳር ቤት ከሆነ ቆርቆሮ መስራት ነው። በተቻለ መጠን ቤተሰብ መርዳት ነው። ስራን አለመናቅ ወጥሮ መስራት ነው። ኢጃዛ እያሉ ብር አለመጨረስ አለመጃጃል ነው። ችግርን ማስወገድ ራስን መቻል ነው። ጠንክሮ እየሰሩ ብርን ሴፍ ማድረግ ነው። ለጠየቀ ሁሉ ብር አለመላክ ነው። ችግር እስከሚለቅ ተናንሶ መስራት ነው። ይድረስልኝ ላንቺ ስደት ላይ ላለሽው ልብሽ ለሚያነባው ውስጥሽ ለታመመው የልጅነት እድሜሽ በስደት ላጣሽው የመኖርሽ ትርጉም የህይወትሽ ጣዕሙ መራራ ለሆነብሽ ላልገባሽ ትርጉሙ ይድረስልኝ ላንቺ ተከፍተሽ ላለሽው ከራስሽ ተጣልተሽ ተስፋ ለቆረጥሽው ችግር ተደራርቦ ተግዘሽ ላለሽው በስደት ላይ ስቃይ ሆነሽ ላሳለፍሽው እቅድሽ ጠፍቶብሽ በስቃይ ላለሽው አይነጋም መስሎሽ ተስፋ ለቆረጥሽው ተስፋ እንዳትቆርጪ ብሎ በቁርአን ነግሮሽ ያ ኃያሉ ጌታ ቃል አለው ሊረዳሽ። ብቸኛው ጌታ እሱም ከተቃረብሽ በጸጸት ሊዳማ ወደሱ ካለቀሽ መመኪያሽን ሁሉ ባላህ ላይ ካደረግሽ የጨለመው ሌሊት እንደ አዲስ ይነጋል። ጨለማው ተገፎ ብርሃን ይመጣል። የጨለመ ህልምሽ እንደ አዲስ ይፈካል። ድካም ይጠፋና እረፍትም ይመጣል። ደስታ የምታይበት አዲስ ቀን ይመጣል። አላህን የያዘ ስኬታም ይሆናል። ምኞት ሀሳብሽን አላህ ያሳካዋል። ከሰው ጥገኝነት አላህ ያወጣሻል። ሁሉን ነገርሽን ወደ አላህ አድርገሽ ተጓዥ ወደፊት ተስፋሽን ሰንቀሽ አላማሽ ይሳካ በአላህ ተመክተሽ